አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ? ቪዲዮን በላይክ በሰብስክራይብ ጀምሩልኝ እላችኋለሁ ውዶቼ። እያያችሁ አይደለም ቪዲዮን እዩልኝ፣ በእናታችሁ ልለምናችሁ። እስቲ እዩልኝ። ቢያንስ ስራ ላይ ከሆናችሁ ክፍት አድርጋችሁ ተው እና ለኔ ሰዓት ይቁጠርልኝ። እና እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ አማን። ስራ እንዴት ይዟችኋል? እኔ ጋር ሁሉ ሰላም ነው። ዛሬ እስቲ ትንሽዬ ምግብ ስለሰራውኝ ነፃነቴን አግኝቻለሁ። በስነ ስርዓት ቀርጬያለሁ። መጀመሪያማ እኮ ይመጣሉ ይሄዳሉ። እኔ ብዙም አልሰራም። ምግብ የምሰራው ያው ለሁለት ነው የምሰራው ሁሉንም ነገር ግን ሰራለሁ። መምጣት መሄደው አይቀርም። ሳሎኑ እና ኩሽናው ቅርብ ስለሆነ ትመጣለች ትሄዳለች፣ ትመጣለች ትሄዳለች። በቃ እንዴት አድርጌ ቀርጻለሁ? ምንም ምቾት አይሰጠኝም። እና ዛሬ ደግሞ ለሶስት ሰው ነበር የተሰራው፣ ለኔ ለሁለት ልጆች፣ ሌሎቹ ውጭ ልበሉ ማለት ነው። ከዛ ትንሽዬ ምግብ፣ አንድ ዶሮ። ምን የምግቡ ርዕስ ምን እንደምባልም አላውቅም፣ ስሙ ምን እንደሆነ አላውቅም። ብቻ ሴቲቷ የሆነ ቀን ስትሰራ አየሁኝ፣ እንደዛ አይነት ስሪ ያለችኝ መስራት ነው። ስሙን አላውቅም። አሁን እንግዲህ ይሄንን አይታችሁ እናንተ ወቁት እንጂ። እና በተረፈ ሁሉ አማን። ሰብስክራይብ እንዳይረሳ፣ ላይክ እንዳይረሳ፣ ሼር እንዳይረሳ። ይውልኝ ጨርሳችሁ፣ ከምንም በላይ ጨርሳችሁ ይውልኝ እላችኋለሁ ውዶቼ። አሰራሬንም ያው በኮሜንት ላይ አስቀምጡልኝ እንዴት እንደሆነ። እና በተረፈው በቀደም ትንሽ የሆነ ርዕስ አንስቼ ነበረ ስለ ትዳር። እስቲ እሱን ምግባችንን እየሰራን እሱን እናውራ። እና በቀደም ርዕሳችን ልጅ ማለት ትዳር ውስጥ ከመግባታችን በፊት እንያ ነው አይደል? እንዳልኩኝም ነው፣ እሱን አልደግምም። ግን ከትዳር በኋላ የሚፈጠሩ ነገሮች አሉ። መጀመሪያ አስተውለን ያልገባን ትዳር በጣም ችግር ነው የሚፈጥረው። ነገሩ ፈጣሪ ሲሰጥ ነው ሁሉም ነገር። በድንገት የተጋቡትም እየኖሩ ነው፣ አይቶ የተጋቡትም ችግር እየተፈጠረ ነው። ፈጣሪ ራሱ ያስተካክል ማለት ነው ከገባን በኋላ። ነገር ግን ገብተን ካልተስተካከለ የሆነ ነገር ቢፈጠር ፈጣሪ መቻሉን ይስጠን ነው። መቻልን የመሰለ ነገር የለም። ትዕግስትን የመሰለ ነገር የለም። ምክንያቱም ይባስ ልጅ ከተወለደ መቻል ግዴታ ነው። ነገ ሌላ ቀን ነው እያን ለልጆች ብለን መኖር አለብን። ያ ካልሆነ ለልጆች በጣም አደጋ ነው እውነት። እኔም ያለ እናቴ ነው ያደግኩት። የኔ ልጆቹም ደግሞ ያለፉበት ሁኔታ አለ፣ እሱንም ነግራቸዋለሁ። እና ልጅን እናት ታሳድግ፣ እናትና አባት ያሳድግ። ልጅ እናትን አይናፍቅ፣ አባትን አይናፍቅ። ተቻችሎ ለልጅ ተብሎ እይኖሮ ልጅን አባትና እናት ብታሳድግ ጥሩ ነው። የልጅ አይምሮ አይጎዳም። ልጅ ቢማር ዳና ትምህርት ዳና ውጤታማ የሚሆነው የሁለት ሰው ፍቅር ሲያገኝ ነው። እናት አንቀባረራ ብታሳድገው የአባት ናፍቆት ልቦናውን ይጎዳል። አባት አንቀባርሮ ቢያሳድገው የእናት ናፍቆት ልቦናውን ይጎዳል። ብቻ የሆነ ነገር ይጎላል። ምንም እንትን አይልም። ያ ስለሆነ ከልጆቻችን ባንለይ፣ ለልጆቻችን መስዋዕት ቢንከፍል ባይነኝ። ነገ እነዚህ ልጆች እውነት ልጅ እንዲሆኑልን ከፈለግን፣ ልጅ የምንወልደው እኮ ምክንያት አለን። ለነገ ይሆኑናል
ይጦሩናል፣ ይደግፉናል። እኛ በደከምን ጊዜ ይደርሱልናል በማለት ነው አይደል? የልጅ ዋናው ወገንነትን ለመፍጠር ነው ልጅ የሚወለደው። ያ ደግሞ የሚሆነው ምን ጊዜ ነው? ልጅን እንደ እናት ሆነን ካሳደግን፣ ልጅን እንደ አባት ሆነን ካሳደግን፣ ይበልጥ ደግሞ እናትንና አባትን ፍቅር ሳያጣ የሚያድግ ልጅና የአንድን ፍቅር አቶ የሚያድግ ልጅ አይምሮው ትክክል አይደለም፣ ስነ ልቦናው ይጎዳል። ያ ስለሆነ ትዳር ዓለም ላይ ስንኖር ለልጆቻችን መስዋዕት መክፈል አለብን። ለልጆቻችን ብለን መኖር አለብን ባይ ነኝ እና ልጅ አይምሮ ይጎዳል በጣም ወላሂ። ለልጅ ብለን መኖር አለብን። ለልጅ ብለን ብዙ ነገር መክፈል አለብን። ለልጅ ብለን ብዙ ነገራቶችን መተው አለብን። ልጅ እኔ እንጃ ብቻ እንዴት እንደሚገለጽ አላውቅም። ብዙ ነገር በብዙ ነገር ይጎዳል እና ያ ስለሆነ መጀመሪያ የተጠና ትዳር ቢሆን ለዚህ ጥሩ ነው። ለወደፊት ለልጆች ጥሩ ነው። ለወደፊት ትዳር ጥሩ ነው። ለወደፊት ህይወት ጥሩ ነው ባይነኝ። አላህ ግን አጥንቶ ይስጠን፣ እሱ አሳምሮ ይስጠን። መጀመሪያውንም ትዳራችንን ማለት ነው እና ልጅ ይጎዳል መሀል ላይ መቻሉ ይሻላል። እናትም ሆንሽ ቻይ፣ አባትም እንደዛው። ብዙም ጊዜ ወንዶች ናቸው ያው ሴቶቹ የሚጎዱት። ሴት መቼስ ወንድ ልጅ ደግሞ እኮ ምንም አይደለም፣ ነገ ከአንዷ ይወልዳል። እናት ግን እናት ናት። የወለደችውን ልጇን መቼም ቢሆን መቼም የሚጎዳት እሷን ነው፣ እናትን ነው የሚጎዳው። ልጅ ሲጎዳ፣ የልጅ አይምሮ ሲጎዳ፣ ልጅ ሲከፋ እናት ናት የምትከፋ፣ አባት አይደለም። አባት ምናልባት ከስንት አንዱ ሊሆን ይችላል። እኔ ሁሉም መንካት ይከብደኛል። ግን የእናትን ናፍቆት የአባትን ናፍቆት ልጅ ማጣት የለበትም ባይነኝ። ነገ ልጆቻችን እናቴን እንዲሉ ከፈለግን፣ አባቴን እንዲሉ ከፈለግ፣ ልጆቻችን እንዲያዝኑልኝ ከፈለግ፣ እንደ አባትና እንደ ልጅ ሆነን መኖር ከፈለግ ልጆቻችንን ብዙ መስዋዕት ከፍለን መኖር ማሳደግ አለብን። ቁሳቁስ ብቻ አይደለም ልጅን ልጅ የሚያስብለው፣ አባትን አባት እናትን እናት የሚያስብለው ቁሳቁስ ብቻ አይደለም። ልጅ ብዙ የሚናፍቅ ነገር አለ። ማንነትን ይናፍቃል፣ አባትነትን ይናፍቃል፣ ፍቅርን ይናፍቃል። አባት ፍቅር ካልሰጠ መውለዱ ትርጉም አይሰጥም። እናት ፍቅር ካልሰጠች መውለዷ ትርጉም አትሰጥም። ያ ስለሆነ ትዳር ስንይዝ ለነገ ህይወታችን ይህ ነገር እንዴት ነው እያልን ብንይዝ ጥሩ ነው ባይነኝ።